በአዲስ አበባ የመከላከያ ጄኔራሎች፣ የእዝ አዛዦች፣ የመምሪያ ኃላፊዎችና በመሰል ኃላፊነት ላይ ያሉ መኮንኖች ለስብሰባ ተቀምጠዋል። የስብሰባው አጀንዳ የሰራዊቱን ዓመታዊ ሥራ መገምገም የሚል ነው። ግምገማ ባሉት መድረክ ማጠቃለያ ላይ የጦሩ ጠቅላይ አዛዥ ጠቅላይ ሚኒስትር አብይ መጡ። ጥቂት ካብራሩ በኋላ ብሶታቸውን መዘርዘር ጀመሩ። እኔ ለእናንተ ስንት ነገር አደረኩላችሁ፣ ማዕረግ ሰጠኋችሁ፣ መሬትና ቤት መርጣችሁ እንድትወስዱ አደረኳችሁ፣ ስማችሁን በፓርላማ እየጠራሁ አወደስኳችሁ፣ በሄድኩበትና ባገኘሁት አጋጣሚ ሁሉ ስለናንተ ነው የማወራው፣ እናንተ ግን ስለኔ አታወሩም፣ ከእናንተ ውስጥ ስለኔ ማንንም አይናገርም አሉና አይኖቻቸውን ወደኛ ልከው ጠረጴዛውን እንደበደቡት ይላል አንድ የስብሰባው ታዳሚ መኮንን። የጄኔራሎቹና የጠቅላይ ሚኒስትሩ የእሳቸውና የጦሩ ግንኙነት እንዲህ ባለ መልኩ የሚሰፈር ባድርጌልሃለሁና አድርግልኝ ቀመር የሚለካ ቢመስልም ጥያቄዎች ግን መነሳታቸው አልቀረም። እነዚህ ጄኔራሎች ያሰማሩት ሰራዊት በአራቱም አቅጣጫ በፈረቃ ህዝብን የሚገድል፣ የሚያፈናቅል፣ የሚዘርፍ፣ የሚደፍር የህዝብና የአገር ብሔራዊ ደህንነት ስጋት ነው የሚሉ ድምጾች ቢነሱም የለም ሰራዊቱ የኦነግ ሰራዊት ነው፣ ሸኔ ነው፣ የኦሮሞማ ጦር ነው በሚልም የሚቀሰቅሱ ሞገዱን ይዘውታል። መንግስት በአንጻሩ የብሔር ብሔረሰብ ሰራዊት ነው ያለኝ ይላል። በዚህ ዝግጅት የዚህን ሰራዊት ባለቤት እንፈልጋለን። በእርግጥ ሰራዊቱ የማን ነው? አብራችሁን ስትቆዩ ለጥያቄው ማብራሪያ እንዲሰጡን የጠየቅናቸውን ሰዎች አስተያየትና ያገኘናቸውን መረጃዎች ትከታተላላችሁ። ለደቂቃዎች ከእኛ ጋር ቆዩ። ቀዳሚ ግብዣችን ነው። በፊልድ ማርሻል ብርሃኑ ጁላ ኢታማዦር ሹምነት በጠቅላይ ሚኒስትር አብይ አህመድ ጠቅላይ አዛዥነት የሚመራውን ሰራዊት የማን ሰራዊት ነው የሚለውን ጥያቄ ይዘን ስንገመግም የምንጠቀመው መመዘኛ 3 ነው። ከተቋቋመበት ህገ መንግስታዊ ምክንያት፣ ከተሰጠው ተልእኮና ከስብጥሩ አንጻር የሀገር መከላከያ ሰራዊት መመስረቱን የሚደነግገው የህገ መንግስቱ አንቀጽ 87 ሰራዊቱ የብሔር ብሔረሰቦችና ህዝቦች ተዋጽኦን ያካተተ እንደሚሆን ያስቀምጣል። ይህንን መመዘኛ ብቻ ወስደን ስንመለከት በአሁኑ ወቅት በዚህ በኢትዮጵያ ስም በሚጠራ ሰራዊት ውስጥ አንድም የትግራይ ተወላጅ የለም። ጦሩ የሰራዊቱ አባል ሆነው አብረውት የኖሩትን ወታደሮች በማንነታቸው ምክንያት አስሯል፣ ገድሏል፣ አባሯል። በዚህ መልኩ ከትግራይ ተወላጅ እንዲጸዳ የተደረገው ሰራዊቱ ከላይ እስከታች አንድም ትግርኛ ተናጋሪ ባልደረባ እንደሌለው ራሳቸው ጠቅላይ ሚኒስትሩ ህዳር 21 2013 መቀለን ተቆጣጠርኩ ባሉበት ቀን በፓርላማው ተናግረዋል። በማንነታቸው ምክንያት ባልደረቦቹን ከሰራዊቱ ያባረረ ያሰረና የገደለ ጦሩ እስካሁን የትግራይ ተወላጆችን መልሶ አላካተተም። ይህ ሰራዊት በቅድሚያ የትግራይ ተወላጅ የጦሩ አባላትን የመነጠረ በመሆኑ ቢያንስ ሰራዊቱ ሲመሰረት ጉልህ ሚና የነበረውን የትግራይን ህዝብ የማይወክል በማንነቱና በሚናገረው ቋንቋ እየለየ አንድን ማህበረሰብ ከውስጡ ፍቆ ካስወጣ በኋላ የኢትዮጵያ ሰራዊት ሊሆን አይችልም የሚለውን ክርክር ብዙዎች ይደግፉታል። ምናልባት በዚህ መልኩ ያባረራቸውና ያሰራቸው የሌላ ብሔር ሰራዊት አባላትም ሊኖሩ እንደሚችሉ የሚገምቱ አንድ አስተያየት ሰጪ የአገሪቱን ህዝብ መምሰል አለበት በሚል የተደነገገለትን ጦር ሰዎችን በብሔራቸው ምክንያት የማይቀበል ወይም የሚያሳድድ በመሆኑ የኢትዮጵያ ጦር ሊባል አይችልም ይላሉ። አሁን መከላከያ ውስጥ ይሄን የሚያስተናግድ ማንም የለም። እኔ አበባ ሁኜ ነው የገባሁት እንጂ በመጣሁት ዘር አለ ነው የገባሁት። ማርሻል ብርሃኑ ነው እንጂ የመጣው በመጣሁት ዘር አለ ነው የገባው። በቃ መከላከያ ዘር የሚባል ነገር ከዚህ በኋላ የሚያስተናግደው የለም። ህገ መንግስቱ የአገሪቱን ህዝብና ብሔረሰቦች ስብጥር ሊመስል እንደሚገባው ቢደነግግም የጦሩ አዛዦች ግን በዘር አናስተናግድም በማለት እስከ አያታቸው ብሔራቸውን አጥንተውና አጣርተው ትግርኛ ተናጋሪዎችን አባረዋል። አሁን ደግሞ የአማራ ተወላጅ የሰራዊቱ አባላትን ከሰላም ማስከበርም ከአገር ውስጥ ስምሪትም መንቀል መጀመራቸው እየተዘገበ ነው። በዚህ መንገድ በሰራዊቱ ውስጥ ያሉ የትግራይ ተወላጆችን ከገደለና ካሰረ በኋላ በእያንዳንዱ የትግራይ ገበሬ ቀዬ ሄዶ መግደልና ማፈናቀል፣ መዝረፍና መድፈር ስራው ሆነ የሚለውን ጉዳይ የሚያስታውስ አንድ አስተያየት ሰጪ ይህንን ሲያደርግ ግን ዛሬ የኦሮሞማ ሰራዊት ነው የሚሉት ሰዎች የኢትዮጵያ ሰራዊት ነው እያሉ ከጎንህ ነን ይሉት ነበር ይላል። ተጠቃ፣ ተዋረደ፣ ተሳደደ እያሉ ሲያዝኑለት የነበረው፣ ታንክ ተነዳበት፣ ተራራ ተናደበት እያሉ ሲያለቅሱለት የነበረው ሰራዊት ያኔም ሆነ አሁን ግብሩን አልቀየረም በማለትም ያክላል። የሰሜን ዕዝ ጥቃት እነሱ ባወሩት ልክ አሰቃቂ ከነበረ ለምን ከምክትል አዛዡ ጀምሮ ያ ሁሉ ጄኔራልና ሰራዊት ከታሰረበት ተለቀቀ? በእነሱ ጀርባ ላይ የሚነዳው ታንክና ሲኖትራክ አልቆ ነበር ወይ የሚለውን እንኳን ለመጠየቅ ህሊና አልነበረም ይላል። ሐሳቡን ሲቀጥልም የሰራዊቱ አዛዦችና ጠቅላይ ሚኒስትሩ በትግራይ ጦርነት ህዝባዊ ድጋፍ ለማግኘት ሲሉ አስከፊ በሆነ መንገድ ቅስቀሳ ሲያካሂዱ ተቀላቅሎ በየሚዲያው እየቀረበ የሰሜን ዕዝ ጥቃትን ኢሰብአዊ ለማድረግ ሲጥር የነበረ ሁሉ የመከላከያ ተቆርቋሪ ሆኖ ነበር ይላል። ጠቅላይ ሚኒስትሩም ሆኑ ሹሞቻቸው እውነት አውርተው የሚያውቁ ይመስል በትግራይ ተፈጸመ የተባለው ነገር በመያዝ የእነሱን ፕሮፓጋንዳ ተከትሎ ይህንን ጦር የኢትዮጵያ
ሰራዊት አድርጎ በማስተዋወቅ ተጠምዶ የነበረው ኃይል አሁን ግን ይህንኑ ሰራዊት የሸኔና የኦነግ ጦር ነው ይለዋል በማለት አስተያየቱን ያጋራን ባለሙያ ደግሞ የሰላ ትችት አለው። ኦነግ ይህንን ሰራዊት ለመፋለም ትጥቅ አንስቶ ጫካ በወረደበት ሰዓት ዛሬ የሸኔ ሰራዊት ነው እያሉ በየሚዲያው እየወጡ የሚናገሩት ሰዎች ግን ጦራችንና መከላከያችን እያሉ ሰራዊቱን መሪያችንና ነብያችን እያሉ ጠቅላይ ሚኒስትሩን ሲያወድሱ ነበር። ኦነግ ይህ ሰራዊትም ሆነ ስርዓት ለማንም የማይሆን ነው ብሎ ጠመንጃ ያነሳው ገና በጠዋቱ ነው፣ አሁንም በዚያው ቀጥሏል ይላል። እናም ለግንባሩ ይህ ጦር ከማንም በፊት ትጥቅ አንስቶ የሚፋለመው ጠላቱ እንጂ የራሱ ሰራዊት ሊሆን አይችልም በማለት ሐሳቡን ሲቀጥልም ዛሬ የኦነግ ጦር ነው የሚሉት ኃይሎች እስከ ዛሬ 7 ወራት ድረስ የኢትዮጵያ ሰራዊት ነው፣ ተዋረደብን፣ ተደፈረብን፣ ጦሩ ህዝብ ጠባቂ መህር ሰብሳቢ ነው፣ ከወያኔና ከሸኔ እንታደጋለን ሲሉ እያወደሱት ነበር። ኦነግ ግን ይህ ሰራዊት ወንጀለኛና መፍረስ ያለበት ነው ብሎ ከወሰነ 4 ዓመት ደፍኗል ሲል ያክላል። ጦሩ እንደተፈረጀው የኦነግ ሳይሆን የኦነግ ጠላት ከሆነ በጦሩ ላይ የሚነሳው ክስ የኦሮሞ ወይም የኦሮሞማ ሰራዊት ነው የሚለው ነውና እሱን እንመርምር። በእርግጥ የኦሮሞ ሰራዊት ነው ወይ ተብሎ የሚጠየቁት የጦሩ አለቆች በፊት ከአማራ ቀጥሎ ከትግራይ አሁን ደግሞ ከኦሮሞ ገዢ ቢሆን ምን ችግር አለው በማለት በኦሮሞ ህዝብ ውስጥ ያጡትን ቅቡልነት ለማግኘት ሲጥሩበት ተደምጠዋል። ተረኛ ማለት ምን ማለት ነው? አሁን ትርጉሙ የተረዳኝ መጀመሪያ እኛ ነበርን፣ ከዛ ትግሬ መጣ፣ ከዛ ኦሮሞ መጣ፣ እንደዛ መሰለኝ። ጥሩ እኮ ነው ታዲያ እንደዛ መሆኑ እኮ አሪፍ ነው። እና አንዱ ይዞ ለዘላለም የሚኖር ከሆነ ትክክል አይደለም። ኤታማዦር ሹሙ ይህንን የመናገራቸው ምክንያት የኦሮሞ ህዝብ ሆይ ያንተ ልጆች በመሆናችን ተቃውሞ እየበዛብን ነው ለማለት መሆኑ በውጤቱ ታይቷል። ይህ ሰራዊት የመጀመሪያ ቃታውን የሳበው በሶማሌ ክልል በጅጅጋ ከተማ ዜጎች ላይ ቢሆንም ለመጀመሪያ ጊዜ በአየር ኃይል ቦምቦች የተደበደበው ግን የወለጋ አርሶ አደር ነው። በ2011 ክረምት እነ ፊልድ ማርሻል ያዘዙት ሰራዊት የጣለው የአየር ቦምብ በኦሮሚያ ምድር አርፎ ሴቶችና ህጻናትን አርግፏል። ላለፉት ዓመታትም በሰማይም በምድርም ይሄው ተረኛ ብንሆን ምን ችግር አለው የሚባልለት ሰራዊት ነው ኦሮሚያን የደም ምድር ያደረጋት የሚሉ አስተያየት ሰጪዎች በጫካዎች ውስጥ እየወሰደ ያልታጠቁ ሰዎችን የሚረሽን፣ ወጣቶችን በወላጆቻቸው ፊት የሚገድል፣ ይህንን ሲያደርግም ቪዲዮ የሚቀርጽ፣ በዚህም መከላከያችን መከታችን እየተባለ ውዳሴና ሽልማት ሲቀርብለት የነበረ ነው ይላሉ። እናም ይህ ሰራዊት የኦሮሞም ሆነ የኦሮሞም አይደለም የሚለውን ለመደምደም አዛዦቹን መቁጠር ሳይሆን እነዚሁ ሰዎች በዚህ ህዝብ ላይ የፈጸሙትን መዘርዘር በቂ ነው የሚለውን ይዘን ሰራዊቱን ከተልእኮ አንጻር እንገምግመው። የሀገሪቱ መከላከያ አዋጅ እንደሚለው የሰራዊቱ ዋና ተልእኮ የኢትዮጵያን ሰማይና ምድር ከውጭ ጥቃት መጠበቅ ነው። ከዚህ አንጻር ሲለካ ባለፉት 5 ዓመታት ይህ ሰራዊት የትኛውንም የኢትዮጵያ ድንበር ሲጠብቅ፣ የትኛውንም የአየር ክልል ሲከላከል አናገኘውም። የአዲዳሮ ከተማን የሻቢያ ጀቶች ሲቀጠቅጧት እኛ ነን እያለ ሽፋን ሲሰጥ የነበረው ይኸው ጦር ከወራት በፊት የሻቢያ አየር ኃይል በኢትዮጵያ ሰማይ ላይ ልምምድ ሲያደርግ ለመቆጣት እንኳን ድፍረት ያጣ መሆኑም ታይቷል። ከኤርትራ ጋር ተባብሮ የራሱን ሀገር ህዝብ ማጥቃቱ ሳይበቃ የሱዳን ጦር ከ50 ኪሎ ሜትር በላይ የኢትዮጵያን መሬት በወረራ ሲይዝ ግን የምንዋጋው ከትግራይ ጋር እንጂ ወንድም ከሆነው የሱዳን ህዝብ ጋር አይደለም እያሉ ይናገሩ ነበር። ግን የኛ አርሶ አደሮች ተፈናቅለዋል፣ ማሳቸው ተቃጥሏል፣ ቤታቸው ተቃጥሏል፣ በደል ደርሶብናል። ያም ሆኖ አንዋጋ እያለ ነው በንግግር ለመፍታት ውጊያ ስለማይጠቅመን። እኛም ከሌላ ወዳጅ መሆን እንችላለን፣ ሱዳንን ጠላት ማድረግ ግን አንችልም። በብዙ ነገር አንድ ህዝቦች ነን። ተዋደን ተከባብረን አብረን ይኖር ወደፊትም አብረን የምንኖር እና ወዳጅነት ችግር የለብንም። የራሱን ህዝብ በጠላትነት ፈርጆ የሚያሳድድ መንግስት የአገርን ዳር ድንበር ማስጠበቅ የሚጠበቅበት ሰራዊት ገበሬዎች መፈናቀላቸውን መገደላቸውንና ቤታቸውን መቃጠሉን ግዛት በኃይል መያዙንና አገር መወረሩን እያወቀ ከሱዳንስ ጋር አልዋጋም ይላል። የአገር ውስጥ ችግርህን ተደራድረህ ፍታ፣ ከህዝብ ጋር አትዋጋ፣ በጎረቤት ሰራዊት የአገርን ህዝብ አትግደል ወዘተ ሲባል ግን ከማን ጋር ነው የምደራደረው? ጁንታውን ሳልደመስስና ለፍርድ ሳላቀርብ አልደራደርም ብሎ 1 ሚሊዮን ዜጎችን ቀጥፏል። በወቅቱ የዚህ ሰራዊት አዛዦች ከሱዳን ጋር እንደራደራለን፣ ትግራይን ግን እንቀብራለን ሲሉ ነበር ጎርደድ እያሉ ሲናገሩ የነበረው። እኛ ከሱዳን ጋር ጦርነት አናደርግም፣ ምክንያቱም ጦርነቱ ምንም አያደርግልንም። አሁን ሱዳኖች የያዙትን መሬት በንግግር መጨረስ ይቻላል። እምነታችንም እሱ ነው።
ስንት ጊዜ ነው በመሬት ችግር ዘራፍ ብለን ተዋክተን ወጣቶች የምናስጨርሰው? በቀላሉ ፍርድ ቤት ሄደህ እኮ መፍታት ትችላለህ። ፍርድ ቤት ሄደህ መፍታት የሚቻለው የጁንታን ብቻ ነው። እዛ መፍታት አትችልም። ጁንታውን በማጥፋት ብቻ ነው መፍትሄ የምትሰጠው። የመሬት ጉዳይ በዓለም አቀፍ ፍርድ ቤት መፍታት ይቻላል። ግፋ ቢል ወንድማማቾች ነን ከሱዳን ጋር ወንድማማቾች ከሆንን ከትግራይስ ጋር የሚለውን ጥያቄ እንለፈውና በጁንታን ማጥፋት ስም ሚሊዮኖችን የገደለው ሰራዊት መጨረሻ ላይ ጁንታ ካላቸው ሰዎች ጋር ለድርድር ቢቀመጥም የሱዳንን ወረራ ለመመከት ለመሬት ብለን አንዋጋም እያለ እንዲህ በኩራት ይናገር እንደነበር ማስታወስ ይገባል። በዚህም ምክንያት ሱዳን የኢትዮጵያን ግዛት ከያዘች 2 ዓመት ቢያልፋትም የአገርን ድንበር የመጠበቅ ተልዕኮ የተጣለበት ሰራዊት ግን በዚህ ወራሪ ጦር አጠገብ አልፎ አያውቅም። ከዚያ ይልቅ በኦሮሚያ፣ በትግራይ፣ በሲዳማ፣ በወላይታ፣ በሶማሌና በሌሎች ክልሎች ሲያካሄድ የነበረውን ግድያ ቀጥሎ አማራ ክልል ላይ ደርሷል። ይህ ኢትዮጵያውያንና ኢትዮጵያን የመከላከል ግዴታ ያለበት ሰራዊት ህዝብን እንዲያጠቃ ትዕዛዝ በሚሰጡ ኮማንደሮች እየተመራ የሀገር ደህንነት ስጋት የሆነ ታጣቂ እንጂ ከተልዕኮም አንጻር የኢትዮጵያ ሉዓላዊነት አስጠባቂ አይደለም ወደሚለው ድምዳሜ ያደርሳል። በተልዕኮም ሆነ በስብጥር ኢትዮጵያን የማይመስለው ይህ ሰራዊት የኦነግም የኦሮሞማም የኢትዮጵያም ካልሆነ ታዲያ የማን ነው የሚለውን ጥያቄ ይዘን ስንነሳ የጠቅላይ ሚኒስትር አብይ አህመድ የግል ጦር ነው ወደሚለው ምላሽ ወስደናል። በኢትዮጵያ ታሪክ የኢትዮጵያ መከላከያ የሬጂም ሴኩሪቲ እንጂ የፐብሊክ ሴኩሪቲን ሰርቶ የማያውቅ አደረጃጀት ነው። አድርጎት አያውቅም። የኢትዮጵያ መከላከያ አድርጎ አይሆንም። አሁን ግን የግለሰብ ንብረት ነው የሆነው። የግለሰብ ንብረት ሆኖ አገሪቷን በሙሉ አተራምሷል። ሰራዊቱ የሚያገለግለው ስርዓት፣ የሚጠብቀው ግዛት፣ የሚቆምለት ህገ መንግስት ወይም የሚዋጋለት ህዝብ እስከሌለው ድረስ ንብረትነቱ የጠቅላይ አዛዡ ነው የሚለው ድምዳሜ ያለ ምክንያት የሚመጣ አይደለም። እስከዛሬ የሰራዊቱ ተልዕኮ ነው የቀጠለው የጠቅላይ ሚኒስትሩን የስልጣን አደጋዎች ተቾችና ተቃዋሚዎች ማሳደድ መሆኑ በአንድ በኩል